إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراته مسلم وندموچنا اህቶቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ኢንሻአላህ ዛሬም ጌታችን አላህ ፍቃዱ ከሆነ የምናየው ስድስተኛ ክፍል በጾም ወቅት የሚፈቀዱ ሙባህ የሆኑ እንዲሁም ደግሞ የተጠሉ ተግባራቶችን ይሆናል ማለት ነው። ክፍል 5 ላይ ጾምን የሚያፈርሱትን አይተናል። ቀዳእንም ከፋራንም ግዳጅ የሚያደርጉ ማለት ነው። የዛሬው ደግሞ ምንድነው? ተግባሩ የተፈቀደ ነው፣ ጾምን የማያበላሽ ወይንም ደግሞ የተጠላ ሊያስወቅስ የሚችል የተጠሉ ተግባራቶች ጥንቃቄ የሚያስፈልጋቸው ነገሮች ይኖራሉ ማለት ነው። እነዚህ የተፈቀዱና የተጠሉ ማናቸው የሚለውን የኢስላም ሊቃውንት ከኩቱቦቻቸው ላይ የገለጹትን እንመለከታለን። المختصر في شرح أركان الإسلام የሚለውን بعض طلبة العلم ከፊል የእውቀት ፈላጊዎች ያዘጋጁትና ሼህ አብዱራህማን አልጅብሪን ረሂመሁላህ ተሕቂቅ ያደረጉትን ከዛ ኪታብ ላይ የተወሰኑ ነጥቦችን እንመለከታለን ማለት ነው። አንደኛ፣ አንድ ሙስሊም የሆነ ሰው ጾመኛ በሆነበት ወቅት ማድረግ ከሚችላቸው ነገሮች ከተፈቀዱለት መካከል አንዱ ምንድነው? ሻወር መውሰድ ነው። በጾም ቀን ውስጥ እያለ ውሃ ውስጥ መግባት ወይም ሻወር መውሰድ፣ መታጠብ ገላን ወይንም አናቱ ላይ ውሃ ቢያፈስ ከጾሙ ከቀኑም ሙቀት የተነሳ ከውሃ ጥም ብዛት የተነሳ ራሱን ለማራስና ለማብረድ ለማቀዝቀዝ አስቦ የገላ ትጥበት ቢፈጽም ወይ ውሃ ውስጥ ገብቶ ቢወጣ ወይም አናቱ ላይና እጅ እግሩን ውሃ ቢያፈስ ሰውነቱን ቢያረጥብ ጾሙ አይበላሽም፣ ይችላል፣ ተፈቅዶለታል። ዋናው ነገር በአፉ ወይ በሌላ መንገድ ውሃን ተጠቅሞ ወደ ሰውነቱ እንዳይገባ ጥንቃቄ ሊያደርግ ይገባል። ወደ ሆዱ እንዳይደርስ መጠንቀቅ አለበት ነው። ከዛ ውጪ ሻወር መውሰድ ይችላል። ይህን በተመለከተ እናታችን አይሻ ረዲየላሁ ዐንሃ የነገረችን ሐዲስ አለ። ረሱል ሰለላሁ ዐለይሂ ወሰለም የሱቡ ዐላ ረእሲሂ ልማእ፣ የአላህ መልእክተኛ በአናታቸው ላይ በራሳቸው ላይ ውሃን ያፈሱ ነበር። ወሁወ ሷኢም፣ ጾመኛ ሁነው እያለ በጾም ቀን ውስጥ አናታቸው ላይ ውሃን ያፈሱ ነበር። ለምንድን ነው ውሃን እንደዚህ የሚያፈሱት ከተባለ ሚነል ዐጠሺ አው ሚነል ሐር፣ ከውሃ ጥም ብዛት የተነሳ ወይም ከአየሩ ሞቃታማነት ራስን ለማቀዝቀዝና ለማብረድ አናታቸው ላይ በራሳቸው ላይ ውሃን ያፈሱ ነበር። ስለዚህ አንድ ጾመኛ የሆነ ሰው በጾም ወቅት እያለ ገላውን ቢታጠብ ወይም በአናቱ ላይ ውሃን ቢያፈስ ይችላል ማለት ነው። ይችላል፣ ራሱን እንዳይጎዳ በውሃ ጥም ምክንያት የተነሳ ወይ በአየሩ ንዳድ ቃጠሎ ሻወር ገብቶ መውጣት ይችላል። ጥንቃቄ ብቻ ያስፈልጋል። ይሄ አንደኛው የተፈቀደ ነው። ሌላው ሁለተኛው የተፈቀደው ደግሞ ምንድነው? ትላንትና እንደተመለከትነው ኢስቲንሻቅ ማድረግ፣ በአፍንጫ ውሃ በሚስብበት ሰዓት መضመض፣ እንደዚሁም ደግሞ በአፉ ውሃን ከቶ በሚግሞጠመጥበት ጊዜ ጥንቃቄ ያድርግ። በደንብ አያድርግ፣ ነገር ግን እንደተለመደው በውዱእ ወቅትም ላይ ውሃን በአፍንጫ መሳብ እንደዚሁም በአፍ በመክተት መጉመጥመጥ ይቻላል። በጾም ወቅት ተብሎ ከውዱእ አካል ላይ እነዚህን ነገሮች አናነሳም ማለት ነው። ነገር ግን በደንብ መሳቡና በደንብ ውሃን ማስገባቱ ጾመኛ ባልሆንበት ጊዜ ነው። ረሱል አለይሂ ሰላቱ ወሰላም ወባሊግ ፊል ኢስቲንሻቂ ኢላ አን ተኩነ ሷኢማ፣ ጾመኛ ካልሆንክ በስተቀር በአፍንጫህ ውሃን በደንብ ሳብ ነው ያሉት። መግሞጥመጥም መضመضም ይቻላል ነው በጾም ወቅትም ላይ ቢሆን፣ ይሄም የተፈቀደ ነውና ማለት ነው። ሌላው ሶስተኛው ምንድነው? ጥያቄ የምትልኩ ወንድምና እህቶች ያው ከይቅርታ ጋር እያስተማርኩ ስለሆነ የእናንተን ጥያቄ ትኩረት ሰጥቼ አላነበውም።
በዛ ላይ ደግሞ እናንተ ጥያቄያችሁን እየላካችሁ ከስር ደግሞ ሌሎች የሚጽፉ ወንድምና እህቶች ስላለ የእናንተ ሳይነበብ ነው በዛው የሚያልፈው የሚወጣው። ወደ ኋላ ተመልሼ ላነበው ስለማልችል ያው ይቅርታ እንግዲህ ጥያቄያችሁን ለመልስና ላነብ አልችልም ማለት ነው። ሁለተኛው እንግዲህ አሁን እንዳየነው ምንድነው በአፍንጫ ውሃ መሳብ ወይም መጉመጥመጥም ጾምን አያበላሽም። ዋናው ነገር ምንድነው ጥንቃቄ ማድረጉ ነው። በደንብ በመሳብ ወይም በደንብ ውሃ ከተን በመጉመጥመጥ በጉሮሮ በኩል ወደ ሰውነታችን ወደ ሆዳችን ውሃ እንዳይገባ ጥንቃቄ ማድረግ ነው። ሌላው ሶስተኛው ደግሞ ጀናባ ሆኖ ማንጋት። ጀናባ ሆኖ ማንጋትም ይቻላል። ሰውየው ማታ ላይ ከባለቤቱ ጋር የፍቅር ጨዋታ ቢያደርግ ግብረ ስጋ ግንኙነትን ቢፈጽም ግዴታ ሰሁር ከመመገቡ በፊት ወይም ፈጅር አዛን ከመሰማቱ በፊት የነገውን ጾም ማለት ነው ከመጀመርህ በፊት ታጠባ አይባልም። መታጠቡ ሱና ነው። ከባለቤቱ ጋር የፍቅር ጨዋታ የተጫወተ ሰው ወይም ደግሞ ትንሽ በተኛበት ጀናባ ቢሆን ታጥቦ ተመልሶ ለተኛ ቢል ይወደድለታል። ሱናውም ያ ነው፣ ታጥቦ ንጹህ ሆኖ በውዱእ መተኛት። ነገር ግን ጀናባ ሁኜ ላንጋ የፈጅር አዛን እስኪሰማ ወይም እስኪወጣ ድረስ ጀናባ ልሁን ቢል ከጾሙ ጋር ግንኙነት የለውም፣ ችግር የለውም። ፈጅር ከገባ በኋላ ያው ታጥቦ ውዱእ አድርጎ ወደ መስጂድ በመሄድ ሶላቱን ይፈጽማል ማለት ነው። እና እዚህ ጋር ምንድነው የምንረዳው ማለት ነው? አንድ ሰው ጀናባ ሆኖ ማንጋት እንደሚፈቀድለት ነው። ይህንንም አይሻ ረዲየላሁ ዐንሃ ምን ትላለች? ካነ ነብዩ ሰለላሁ ዐለይሂ ወሰለም ዩስቢሑ ጁኑበን ወሁወ ሳኢም፣ የአላህ መልእክተኛ ጀናባ ሆነው ያነጉ ነበር። ወሁወ ሳኢም፣ እሳቸውም ጾመኛ ሆነው ሳለ ይጾማሉ ማለት ነው። ثم يغتسل፣ ከዛም ይታጠባሉ ከነጋ በኋላ ፈጅር ከቀደደ ጎህ ከወጣ በኋላ ማለት ነው። ስለዚህ ጀናባ ሆኖ ማንጋት ይቻላል ማለት ነው። ከዚህ ሐዲስ በመነሳት ቡኻሪና ሙስሊም የዘገቡት ሐዲስ ነው። ይሄኛውን ደግሞ በቡኻሪና በሙስሊም ይሄም የተዘገበ ሐዲስ ነው ማለት ነው። ሌላው አራተኛ አልሃኢድ ወንፈሳ፣ በሀይድ ላይ ያለች ሴት የወር አበባ የምታይ እንዲሁም የወሊድ ደም የምታይ ሴት إذا انقطع الدم عنهما ደሙ ቢቆምላት፣ ሀይድ ላይ ያለችው ሴት የሀይድ ደም ከቆመ የወሊድ ደምም ታይ የነበረችው ደሙ ከቆመላት من الليل ከሌሊቱ ክፍል ማለት ነው جاز لهما تأخير الغسل إلى الصباح እስከ ንጋቱ ድረስ ትጥበቱን ማዘግየት ይፈቀድላቸዋል። ይሄ ማለት ምን ማለት ነው? ጀናባ ሆና ማንጋት ትችላለች፣ ከዛም ትታጠብና ፈጅሯን ትሰግዳለች ማለት ነው። በሌሊቱ ክፍል ላይ እኩለ ሌሊት ካለፈ በኋላ ለምሳሌ ደሟ ቢቆም ማለት ነው እስከ ፈጅር ድረስ አዘግይታ ታጥባ ሶላቷንም ጾማንም መቀጠል ትችላለች። ይሄም በወር አበባና በወሊድ ደም ላይ ያለች ሴት ነው። ግን ያው የወለደች ሴት እንዴት አድርጋ ነው የምትጾመው? ልጇን ነው የምታጠባው ማለት ነው። አቅሙም አይኖራትም። እንዲሁም አምስተኛው ሌላው የተፈቀደው ምንድነው? አሲዋክ፣ መፋቂያን መጠቀም። የመጀመሪያውም ከከሰዓት በፊትም ሆነ ከከሰዓት በኋላ ምንም ልዩነት የለውም። ጅምሁሩል ዑለማ አብዛኛዎቹ የኢስላም ሊቃውንቶች አኢመቱል አርባዓም ቢሆኑ የነሱም ባልደረባ ፈቅደዋል። የሚከለክል ማስረጃ የለም። ረሱል ሰለላሁ ዐለይሂ ወሰለም በየትኛውም ወቅት ላይ በየትኛውም ሰላት ወቅት በደረሰ ሰዓት ሲዋክን መጠቀም ኡመቶችን ያስቸግራቸዋል ብዬ ባልሰጋ ኖሮ አዛቸው ነበር ነው ያሉት። ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢሰላህ ብለዋል። ኡመቶችን አስቸግራለሁ ብዬ ባላስብ ኖሮ ሲዋክን አዛቸው ነበር። عند كل وضوء او عند كل صلاه ውዱእ በተደረገ ቁጥር ሰላት በተሰገደ ሰዓት። ስለዚህ በጾም ወቅትም ቢሆን በጠዋቱም ክፍለ ጊዜም ይሁን ከሰዓት በኋላም ቢሆን ሲዋክን መጠቀም ይቻላል። ሲዋክን መጠቀም ጾምን አያበላሽም ነው። አንዳንድ ከከሰዓት በኋላ ማለት ነው ከእኩለ ቀን በኋላ ሲዋክን መጠቀም የተጠላ ነው በማለት የመጡት በጠቅላላ ደካማ ናቸው፣ ضعيف መሆናቸውን የኢስላም ሊቃውንቶች ገልጸዋል ነው የሚሉት። ስለዚህ በጥቅሉ ይቻላል ነው። ስድስተኛ ሌላው እንደዚሁ ደግሞ ምግብን የማይተኩ የሕክምና መገልገያዎችን መጠቀም።
التداوي بأي دواء ማንኛውም አይነት ምግብን የማይተኩ መድኃኒትን መገልገል ይቻላል። መርፌ መወጋት ለምሳሌ ወይም ደግሞ የአይን ጠብታን መጠቀም። ምክንያቱም በአይን በኩል አይደለም ያው በአፍ በኩል ነው የሚገባው ጾምን የሚያበላሸው። የአይን ጠብታን መጠቀም እንዲሁም ደግሞ መርፌን ደረቅ መርፌ ማለት ነው የምግብ መርፌን የማይተካ ይሄንን ሁሉ መገልገል ጾምን አያበላሽም። ሰባተኛ ደግሞ ሌላው የተፈቀደው ነገር ዘውቁ ጣዓሚ ወደ ሆድ ባልገባ መልኩ በምላስ ምግብን መቅመስ። ምንድነው አልገባኝም ሐናን ጀማል በጉራግኛ ሌላ ነገር ነው የሚባለው ያልሽው። እና ሰባተኛ ምግብን መቅመስ ሚስት ለባለቤቷ ለኢፍጣር ወይም ለእራት ያዘጋጀችውን ምግብ እንዴት እንደሆነ ለማወቅ ብላ በምላሷ ብትቀምሰው ያንን ነገር ወደ ውስጥ አስገብታ እስካልዋጠችው ድረስ ያ የቀመሰችውን ነገር የምትተፋው ከሆነ መቅመሱ ጾምን አያበላሽም ማለት ነው። መቅመሱ ጾምን አያበላሽም ይቻላል ማለት ነው። ነገር ግን እንዳትውጠው ወደ ውስጥ እንዳይገባ ማለት ነው። ቀምሶ መትፋቱ ይቻላል። እነዚህ እንግዲህ ያው በጥቅሉ በረመዳን ላይ ይቻላል ወይስ አይቻልም ብለው በአብዛኛው የሚነሱ ጥያቄዎች ናቸው። ሰፈርም መውጣት እንደዚሁ ሐጃ ካለው አንድ ሰው ሙሳፊር መሆን ይችላል። ነገር ግን ያው ከፊል ዑለማዎች ምንድነው የሚሉት ሰፈሩ ሙባህ መሆን አለበት ይላሉ። የሚጓዘው ሰፈር ሐላል የሆነ ንግድ ሊሆን ይችላል፣ ዚያራ ሊሆን ይችላል፣ ወይንም ደግሞ ለዑምራ ለመሳሰሉት ለዒባዳ ሊሆን ይችላል። ሙባህን የተፈቀደ መሆን አለበት። ሐራም ከሆነ ሰፈሩ አይቻልም የሚሉ ዑለማዎች አሉ። ለሐራም ንግድ ዕቃ የሚመላለስ ከሆነ ሙሳፊር አይሰኝም የሚሉ አሉ። ሌሎቹ ደግሞ ሐራምም ቢሆን በተጓዘበት በሐራሙ ይጠየቅ እንጂ ያው ሙሳፊር ነው፣ ስለዚህ ሰፈር መውጣቱ ይፈቀዳል ነው የሚሉት። والله اعلم ያው ከጾሙ ጋር አገናኝተው ማለት ነው። አላ ኩሊ ሐል ሐጃ ላለው ጉዳይ ሙባህ ለሆነ ነገርም ሰፈር ቢወጣ ምንም የተጠላ ተግባር አይደለም። እነዚህ ስምንቱ ለናሙና የቀረቡ ናቸው። አንድ ጾመኛ በጾም ወቅት ላይ ሊፈጽማቸው የሚችል ማለት ነው። ሌላው ደግሞ በተቃራኒ መክሩሃት ሰው የተጠሉ ተግባራቶች አሉ ጾምን የማያበላሹ ነገር ግን ጥንቃቄ የሚያስፈልገው የተጠሉ የሆኑት። አዎ እያስተማርኩ ነበር ሰዓድ አብዱልከሪም ይቻላል መፋቂያን መጠቀም። ከተጠሉ ተግባሮች መካከል አንደኛ ቀደም እንዳልነው አልሙባለገቱ ፊል መድመደቲ ወልኢስቲንሻቅ በአፋችን ውሃ አስገብተን በምንግመጠመጥ ጊዜ እንዲሁም በአፍንጫ ውሃን በምንስብበት ጊዜ በደንብ አድርገን ልክ ሌላ ጊዜ እንደምናደርገው ከመጠን ያለፈ መሳብና ውሃን ማስገባት የተጠላ ነው። ሐራም ነው አልተባለም፣ የተጠላ ነው። ለምንድነው የተጠላው? ሐራም ካልሆነ ይሄ ነገር ወደ ኋላ ላይ ወደ ሆድ ውሃ እንዲገባ በር ይከፍትና የሰውየውን ጾም ሊያበላሸው ይችላል። ስለዚህ ጾምህን ሊያበላሽ የሚችል ነገርን መዳፈር ላንተ የተጠላ ተግባር ስለሆነ በመጠኑና በስሱ ነው በውሃ መግመጥመጥም ሆነ በአፍንጫ መሳብ ያለብን። በደንብ እንስባለን ወይም በደንብ እንግመጥመጣለን ብለን ውሃ ስናስገባ በዛው በጉሮሮ በኩል አልፎ ምን ሊሆን ይችላል? ጾማችንን ሊያበላሸው ይችላል። ስለዚህ ከልክ በላይ ውሃ መሳብ የተጠላ ተግባር ነው። ይሄ አንደኛ ነው፣ ጥንቃቄ ያስፈልጋል ማለት ነው። ሁለተኛ ስሜቱን መቆጣጠር ለማይችል ሰው የትዳር አጋሩን መሳብ። ትላንትና እንዳየነው የትዳር አጋርን በጾም ወቅት ላይ ማቀፍም መሳምም ይቻላል ስሜቱን የሚቆጣጠር ከሆነ ብለናል። ማስረጃዎችንም ተመልክተናል። ስሜቱን የማይቆጣጠር ለሆነ ሰው ግን የተጠላ ተግባር ነው። ለምንድነው የተጠላው? ኋላ ላይ ስሜቱን መቆጣጠር አቅቶት የተፈቀደውን ነገር ሲተገብረው ወዳልተፈቀደለትና ጾሙን ወደሚያበላሸው ወደ ሐራም ነገር ሊዘፈቅ ይችላል። ከኋላ ከባለቤቱ ጋር ግንኙነት ፈጽሞ የማይወጣው የሆነ ዕዳ ውስጥ ተመልሶ ሊገባ ይችላል። ከፋራው ደግሞ ኃይለኛ ነው። ስለዚህ ይሄም የተጠላ ተግባር ነው፣ ስሜቱን መቆጣጠር ለማይችል ሰው ማለት ነው። ሶስተኛ ሌላው የተጠላው ተግባር ምንድነው? ዘውቁ الطعام او الشراب بلا عذر ያለምንም ዑዝር ያለምንም ምክንያት ምግብን መቅመስ ወደ ሆድ እንዳይገባ ሳይገባ ግን መቅመስና መጥፋት። ቅድም ያየነው ከዑዝር ጋራ ከምክንያት ጋራ የተፈቀደ ነው ብለናል። ሰውየው የሰራውን ወይ እሷ ለባለቤቷ ያዘጋጀችውን
ምግቡ አሁን ምን አንሶታል ወይ ደግሞ ምን ያስፈልገዋል ለሚለው በጫፉ ቀምሶ የማይውጠውና የሚተፋው ከሆነ የተፈቀደ ነው ብለናል። በተቃራኒው ደግሞ ያለ ምንም ዑዝር ከሆነ ምንም ችግር እየተጠላ ነው ማለት ነው። መይሙና ሁሴን ኦክሲጅን ጾምን አያጠፋም፣ አየር ነው፣ የምግብንም ቦታ አይተካም። ስለዚህ የአስም በሽተኞች ኦክሲጅንን የሚጠቀሙ ከሆነ ችግር የለውም፣ አየር ነው፣ ጾምን አያበላሽም። ንያው በልብ ነው የምትነይቱት። ሰዓዳ አብዱልከሪም በልብሽ ነው፣ ምንም ንግግር አያስፈልገውም። نويت صوم غد فرض شهر رمضان هذه السنة إيمانا واحتسابا لله تعالى أيسفلقوم بوستش إخلاص كالش لقيتاش بلاش اندمتصومي يا الله انت زاز اندمتاكبري كامنش بكي نو سلازي انا قوون كان صوم اندمتصومي بزاري ومشت لاي وين بزاري ولليت كفل ما السبنو لك نجا كدجاجا مسا يهدالو بلاش بلبش ستاسبينا ستاسادري قطرو يزشال مالتنو بلبش ይሄ ንያ ይባላል። የነገውን ቀን ጾምም ለመጾም ውስጥሽ ከነየተ ነይተሻል፣ ተዘጋጅተሻል ነው። ጌታሽ የልብሽን ያውቃል፣ መናገር አያስፈልግም። ስለዚህ አላህ ነወይቱ ስትዩ ነይቼልሃለሁ ብለሽ ለሱ መናገር አያስፈልግም፣ ያውቀዋል ለማን ብለሽ እንደነያሽ ማለት ነው። በልብ ነው። እና ወደ ነጥባችን እንመለስ፣ ርዕሴን አታስቀይሩኝ። ሌላው የሚፈቀደው ሶስተኛ የተጠላው ተግባር ያለምንም ዑዝር ያለምንም ምክንያት መቅመስ ነው። ይሄ ሰው አሁንም ሲቀምሰው ወደ ውስጥ ምግቡ ገብቶ ጾሙን ምን ሊያረግበት ይችላል? ሊያበላሽበት ይችላልና እነዚህ የተፈቀዱ ተግባራቶች የተጠሉ ተግባራቶች ናቸው። ያው የዛሬው አጠር ባለ መልኩ ነው የሚቀርበው። የመጨረሻ ክፍል 7 ላይ ሲንገናኝ ኢንሻአላህ ቀሪ ነጥቦችን የዛኔ እንመለከታቸዋለን። ያው ለዛሬ የተመለከትነው በጾም ወቅት ላይ የተፈቀዱ ተግባራቶችና የተጠሉ የሚለው ነው። ኢንሻአላህ ቀሪ ነጥቦችን ደግሞ የመጨረሻው ክፍላችን ላይ ሰፋ አድርገን የመጨረሻው ክፍልም ስለሚሆን ስለ ረመዳንም ስለ ትምህርቱም ሰፊ ፕሮግራም ይኖረናል። ኢንሻአላህ የዛሬውን እዚህ ላይ አቆመዋለሁ። ጀዛኩሙላሁ ኸይረል ጀዛ። አላህ ይቀበለን፣ አላህ ለረመዳን ያድርሰን። በቀጣዩ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።